አይደለም መተሽ አገር ተሰድቦ ብሔር ተሰድቦ ዝም ብሎ የሚታለፈው። ስለዚህ ፕሊዝ ህግ ነው። ተይዛለች አክብረን ሌላ አገር ስንኖር እኮ ስርዓት ይዘን ህግ ሳንጥስ የምኖርበት እኮ አገር ነው ያለ ነው አይደለም? ዋይ አገሬ ለምንድነው አገሬ የምትዋረደው? ለምንድነው አገሬ እንደዚህ ስቅ አድርጋችሁ እናቶቻችሁን መስደብ ኖርማል ነው የምትሉበት አፍ ከየት ነው የመጣው? እንዴት ነው አስተዳደጋችሁን? ፕሊዝ ወደኋላ ተመለሱና አገራችንን ማክበር መልመድ ከዚህ ይመጣል ማለት ነው። ስነ ስርዓት ያላከበራችሁ ደግሞ አም ሶሪ ናሽ የጉቺ ባለፈው ድሬዳዋ ላይ የተናገረችውን ነገር እንዴት ታዩዋለሽ አንቺ? አልሰማሁትም ሲሉን ነው የሰማሁት። ትንሽ ብትነግሪኝ አይ ሃቭ የምለው ነገር አለ። ቃል ያለችው ልንገርሽ ቃል በቃ እሺ። አይ ቲንክ የሆነ ሰው እየሰደባት ነበር የሆነ ፔጅ ላይ በስም አሳከርኩኝ መጣችና አማራ አይደለሽም አላችሁ። ይሄን ሁላ ብር ነው የረድቼ ይሄን ሁላ ምን አድርጌ አማራ አይደለሽም ካላችሁ ይሄው እንግዲህ አማራነቴን ማንነቴን ደብቄ ነው እስካሁን እየኖርኩ ያለሁት። አባቴ በለጠ ጂኒ ይባላል፣ እናቴ በለጠ እንትና ትባልሽ፣ ወንድሜ እንትን ግደሏቸው። ይሄው አሁን አማራነታቸውን አወቃቸው። ማን ነው የሚገላት? አማራነታቸው ቤተሰብ የሷን አማራ የሷ ቤተሰብ አማራ መሆናቸው የድሬዳዋ ህዝብ አያውቅም። ተደብቀው ነው እየኖሩ ያሉት። እኛ ቤተሰቦቻችን እዛ ለሚኖሩት አማራ በአማርነቱ ከታወቀ ድሬዳዋ ላይ እንደሚታረድ እንደሚገደል፣ ለዛ የከንቲባውን ስሙን ጠርታ ይሄው ግደላቸው ብላሉ ስማቸውን የጠራቸው እንዳለ ወንድሜ ባስ ይነዳል እንትን ላይ ግደሉት ምናምን ይላል። ከዛ ወደ ትግል ይገባሉ። ጨርሱኝና አንዴ አለች። ድሬዳዋን እንደ ቅድም እንዳልኩኝ መለስበታለሁ። ድሬን በእውነት የሚያውቃት የድሬ ሰው ወይንም እዛ ውስጥ ኖሮ የወጣ ኢትዮጵያ ማለት ድሬ ማለት እንደሆነች በ10 ጣቱ ፈርሞ ነው የሚወጣው ብያለሁ። ለምን አማራ ሁኚ አደሬ፣ ሶማሌ ሁኚ አፋር፣ ሀገራችን እኮ አቅፋ ሁሉን እኩል አድርጋ የምትኖር ነች እስከ ዛሬ ድረስ። ሌላ ቦታ የወጣው እኛ ጋር አልመጣም። ስለዚህ ጉቺ በዚሁ እሄድበታለሁ። ይሄንን ያልሽ ከሆነ ማለት ነው ድሬ ነው የተወለድኩት ማለት ያሳፍርሻል። ለምንድን ነው ድሬ እንደዛ እንዳልሆነች አንቺም ሌላውም ያውቃታል። ድሬዳዋ ውስጥ እኮ ካፈለግሽበት ቦታ መተሽ ፍሪደም እንዳፈለግሽ በንጋቱ ወጠሽ እኮ ቀፊራ ውስጥ ቁጭ ብለሽ ከሌላ ጋር እኩል ሆነሽ የምትሰሪባት አገር ነች። አማራ ሁኚ አድሬ፣ ኦሮሞ ሁኚ ያፈለግሽው ስትሆኚ እጅ ለእጅ ተያይዘን የምንሄድባት አገር ነች እኮ። ስለዚህ ሆዴ አባ ብቅል ያወጣል ሲሉ ሰማሁኝ። ውስጥሽ የነበረው እንዴት ማውራት ያልቻልሽውን በዚህ አሳበሽ ድሬ ውስጥ የምታወሪበት እድል አገኘሽ ነው የምልሽ። ድሬ ግን እንደዛ እንዳልሆነች አንቺም ከንቲባሽንም ታውቂዋለሽ። ከንቲባው ድሬዳዋ የተወለደ ያደገ ነው። በጣም በጣም የሚከበር ሁሉን እኩል አድርጎ የማይ ሰንዴ እንደምታውቂው ያው እንግዲህ እሁድ ዕለት ቸርች ሄዶ ሁሉንም ዱዓ አድርጎ ብሎ የሚወጣ መስጊድ እንደዛው የሚሄድ እንዳው እንደሱ አይነት ነው ድሬ የወለደችው። እሺ ስለዚህ አማራዎች ድሬዳዋ ውስጥ ምንም ያልጎደለባቸው ሰላም ያላቸው። ዛሬ እኔ ቅርብ ጊዜ ነው ድሬዳዋ ሄጄ የመጣሁት። 2 ሳምንቴ ነው። ታይዋን ውስጥ ሲሄድ አማራ አለ፣ ጉራጌ አለ፣ ሶማሌ አለ፣ ሁሉም ተግባብቶ የሚሰራባት አገር እዛ ነው ያየሁት። ፖሊሶቹም እንደዛው መንገድ ላይ የሚናገሩት አማርኛም ኦሮምኛም ሶማሌኛም እየተናገሩ አክቹዋሊ ሞልቲካልቸራል የምትኮሪባት አገር ነች ጉቺ ድሬዳዋ። ድሬዳዋ ማለት ያው እንደነገርኳችሁ
ኢትዮጵያ ወክላ የምትገኝ መልቲ ካልቸራል ሪስፔክትፉል የሆነች አገር ነች። ስለዚህ ማንም የሚገልም የለም። ውሸትም አታውሩ። ድሬ ውስጥ በዘር በሪሊጅን ማትነካካ አገር ኳሊቲ የሆነች አገር ነች። ስለዚህ በዚሁ እወቁልን። የድሬዳዋ አማራ ልጆች ወታችሁ መናገር የእናንተ ፋንታ ነው ነው የምላችሁ። የድሬዳዋ ኦሮሞች፣ አድሬዎች፣ የአፋሮች፣ ሱማሌዎች ሁላችሁም እች ልጅ በጣም አመሰግናታለሁኝ። ሄለኔ ቆይታለች ሚዲያ ላይ ዛሬ እኔ ተኝቼ ከእንቅልፌ የተነሳሁበት ሰዓት ስቲል እዚህ ላይ ነች። እኛን ሰብስባ ድሬን ዛሬ ልታሳያችሁ ነው የተቀመጠችው። ቂም በቀል አይደለም፣ ልጅቷን ልትጎዳት አይደለም። ምን አይነት ልጆች ድሬ ታፈራለች የምትል ምን አይነት ብሔር ብሔረሰብ እዚህ ድሬ ውስጥ ይኖራል የምትል ልታሳይ እንደሆነ በጣም በጣም ለእኔ ይታየኛል። ስለዚህ ነው የገባሁት። ድሬን እኛም ይሄንናን ይኸውና እዚህ ውስጥ ታያላችሁ። አማራ አለ፣ ሱማሌ አለ፣ አድሬ አለ፣ ኦሮሞ አለ። ሳንለያይ ተሰብስበን እያወራን ስለሆነ ድሬ ማለት ይቺ ነች። ስለዚህ ፕሌስ ያሌለ ስምም አትስጡን። ጀለስ ከሆናችሁ ደግሞ ከኛ ተማሩ፣ እንዴት ሰው እንደሚፈቃቀር እንደሚከባበር። የድሬዳዋ ተወላጅን ማን ነው ድሬ ማነች ብላችሁ ሄዳችሁ መማር ትችላላችሁ። ልጅቷ ጥሩ እድል አገኘች። አሁንም ሪፔት አረጋለሁ ቅድም የተናገርኩትን የድሬን ሕዝብ የማታውቀውን የተናገረችውን እንዳው ኖራ በሰላም ገብታ እስር ቤት የምትቀመጥ ውጭ የምትቀመጥ በደንብ አድርጋ የምታውቃቸው እድል አገኘች። ስለ ድሬ ብዙ ነገር የምትናገር ስላላት በጣም አመሰግናችኋለሁ። ተባብሩ፣ ስትናገሩ እንደውም እስር ቤቱ በደንብ ተምራ እንድትወጣ ያደርጋታል። ተረጋጉ፣ ስትናገሩ የሰው ሀገር አትንኩ። ድሬዳዋ በጣም ውብ ነች። እዚሁ አጋጣሚ ልንገራቸው፣ ድሬዳዋ ከሁሉም በፊት የሰለጠነች ኢትዮጵያ ነች። እንዴት መንገድ ላይ በእኔ ጊዜ እኔ ትንሽ የነበርኩኝ ጊዜ ሙዝ ብትጥል ማለት ቆሻሻ ትቀጣለ፣ መዘጋጃ ይቀጣል። ይህንን የማታውቁ በዚሁ ልመዱ። በስነ ስርዓት አገራችን ንጹህ ሆና ተከብራ እንድትኖር ከዛ የለመድነን እናቶቻችን ጠዋት ሲያዩሽ ጎረቤት ሆነሽ ወይንም ከሌላ ሀገር መተሽ ቁርስ ያልበላሽ ይመስላችኋል። ነይ ብይ ብለዋ ፉል የተለያየ ጨጨብሳ የሚችሉትን ሁሉ ይሰጡሻል። የማ ልጅ ነሽ ሳትባይ ስነስርዓት አድርጊ እንዲህ ሂጂ ተብላ የለመድንባት ሀገር ስለሆነች የድሬዳዋ ልጆች ሱስ የለባቸውም። ሱስ ይዛችሁ የመጣችሁ የድሬን ሀብት አድርጋችሁ እንዳታወሩ ነው የምላችሁ። በጣም አመሰግናለሁ። ድሬ እዚህ ላይ የመጣችሁት ድሬን ዲስክራይብ ወይንም ድሬን ለማስተዋወቅ ድሬ ማን እንደሆነች ለመናገር ስለመጣችሁ ፕሊዝ የመንግስትን ነገርም ለመንግስት ተውላት። የእኛን ግን ስማችንን አውርዶ ወይንም ዝቅ አድርጎ ለመናገር የመጣውን በደንብ አድርጋችሁ አስረዱ ስለ ድሬ። ቴንክ ዩ። ቆይ ምንም ያላወረድን አያስወሩም እንዴ እንደምባል ጋይስ። እስቲ ማን ነው ስሙ? በቄ ወርጃ ያዳመጣችኋለሁ። ከስር ታፕታፕ አደረገልሻለሁ። በቄ አውራ በቄ ከሌለ የህሊና ጸሎት ጨርሰናል። አላጡን ከምዳው አላጡሽ ትግስት ሄሉዬ፣ ወይ ትግስት። በዚህ አጋጣሚ ግን በጣም ነው ማከብርሽ መወድሽ። እሺ ስለ ድሬ ልጅ ብለሽ ስለከፈትሽ አከብርሻለሁ፣ ወድሻለሁ። አሁንም ክብርሽ ብዝት ይበልልኝ። ጌታ ይባርክሽ። ሃሌሉያ። ቴንክ ዩ ያራዲዬ። እኔ ሄሉዬ ባዬ አመሰግናለሁ እድሉን ስለሰጠሽኝ። እኔ ተወልጄ ያደኩት ድሬዳዋ ነው።
በዚህ ልክ ድሬዳዋን ሲያንጓጥጡ ሲሰድቡ ብዙ ጨዋ ልጆች የተወለዱበት እነ ዶክተር ሰላም እነ ጠበቃ ፋሲል እንዲሁም ትልልቅ ከድሬዳዋ የወጡ ትልልቅ ሰዎች አሉ። ጭራሽ ሱስን ምን እንደሆነ የማናውቀው ማለት ነው። እኔ በሬ ላይ ጫት ይሸጣል። የግንፍሌ ልጅ ነኝ። ወዳጄ ነው። የምን ልጅ ነው? የቁልቢ ልጅ ነው። እውነት ነው፣ እውነት ነው። ወዳጄ ነው። ሁሉም ማለት ነው ትልልቅ ሰዎች። እኔ አሁን ዶክተር ሰላም በጣም የምወዳት ነች። ዶክተር ሰላም የነርቭ ስፔሻሊስቷ የምታውቂያት ከሆነ ማለት ነው ኖትሮዳም ተማሪ ነች። እኔ ከዚራን የተማርኩት ሚካኤል ትምህርት ቤት በሬ ላይ ጫት ይሸጣል። ወርቄ የሚሸጠው እኛ በር ላይ ነው። ግንፍሌ ሀጂ አሊ ሱቅ በጣም የሚታወቅ ነው። እኛ ሄደን ጾም ሲሆን እነሱ ቤት ነው የምንበላው። እንግዲህ ሽሮ ይዘን በሳምቡሳ እንቀይራለን። በልጅነታችን ማለት ነው። እንጀራ ይዘሽ ማንም ወጥ ያደርግልሻል። ከትምህርት ቤት ስትመጪ የደረሰው ግቢ ውስጥ የደረሰው ማለት ያደረሰው ልጄን አሳድገውልኛል። እኔ 10 ዓመት አለፈኝ አዲስ አበባ ከገባሁ። ግን ጥሩ ጥሩ እናቶች አሉበት፣ ልጆች አሉበት። በዚህ ልክ ሁላችንም ሽቲ ለባሾች ነን። ገልበን የምንሰጥ አይደለንም። እየተቆነጠጥን ጎረቤት ስናጠፋ እየመከረን ስናጠፋ ገርፎን እንደዚህ አይነት አስተዳደግ ነው ያደግነው። ድሬዳዋ በፍቅር ነው የምትታወቀው። ድሬዳዋ እንጃ ትንሿ ኢትዮጵያ ነው ምንላት ማለት ነው። ትንሿ ኢትዮጵያ ምክንያቱም ከሁሉም ሀገር ከሁሉም ብሔር ያለባት ሀገር ነች ይመስለኛል። እኔ ጉቺ ራሱ ይቅርታ አድርግልኛ የድሬዳዋ ልጅ አትመስለኝም። እውነት ንገሪኝ ካልሽ ማለት ነው። ምክንያቱም ድሬዳዋ ተወልዶ ያደገ አሁን አንድ እዚህ ጋር ጄኒ ነው ስመኝ ተነካሽ ተብሎ ብዙ ሰው ተንጫጫ ለአንድ ግለሰብ። ብዙ ብሔር ግን ተሰድቦ ድሬዳዋን ኢትዮጵያ ተሰድቦ ግን ዝም በሉ ነው የምንባል። ቃሏን የሚፈጽም ይመስል ልቀቃት። አቦ እንደው እውነት ለመናገር ድሬዳዋ ውስጥ ብሔር ብሔረሰብ ነው ያለው። ብሔር ብሔረሰብ ነው እንግዲህ ድሬዳዋ ውስጥ ያለው ብሔር ብሔረሰብ ሁሉ ገልቦ ሰጥ ነው። ሽቲ ስለለበሰ በጣም ሙቀት ስለሆነ ነው ሽቲ የምንለብሰው እንጂ እንደ ድሬዳዋ ፋሽን ተከታይም የለም። እንደ ድሬዳዋ ስልጣኔ የገባባት ሀገር የለም። እውነት ለመናገር ማለት ነው። ይቅርታ አድርጉልኝና ግን አሁን እሷ ታሰረች ተብሎ የሚናገሩት እንትን በጣም ያስጠላል። ይቅርታ አድርግልኝ። አሁን አንቺ ራሱ የለበሽው ድራይ እኔ ቆንጆ ሲያምርብሽ ከዚህ በላይ ማማር አለ? ከዚህ በላይ ቁንጅና አለ? እውነት አሁን ታዲያ አሁን አንቺ ይሄ ስለለበሽ ጀርባ ይሰጠሽ ማለት ነው? የኔ ውድ እውነቴን ነው የምልሽና እኔ ውበቴ ነው ድሪያ ሽቲ ውበቴ ነው። በቃ ግልጥልጥ ብሎ እምብርት የሚያሳይ ያው አንቺ ውበት አሁን ተነግሮ የማያልቅ ነው። በዚህ ውስጥ የተደበቀ ውበት በጣም የሚያምር እውነት ነው የምልሽና መቼስ አንድን ግለሰብ ብንናገር ስላጠፋ ይሄ ስህተት ነው ማለት ችግር የለውም በጨዋ መልክ ማለት ነው እንጂ ስድብ አይደለም። ስድብ እኛንም አይገልጸንም። ተቆንጥጠን ያደግነው ሁሉ ቤት ብትገቢ ቀጥታ ከድሬ ነው ውጭ ነው ግን እኔ ቤት ውስጥ ነኝ። ከድሬ ከሆነ የድሬ ህዝብ በአሁን ታይም ቱባው ምን እያለ ነው ልልሽ ነበር። እኔ 10 ዓመት ሆነኝ አልኩሽ። እዚህ ከገባሁ 10 ዓመት ሆነኝ አዲስ አበባ ካለው ማለት ነው። ይቅርታ አድርጊልኝ ስለውሻውም ይቅርታ እና እንልሽ ህዝብ ነን፣ ጥሩ ህዝብ ነን፣ ትልልቅ ሰዎች የወጣበት ነን። ስላጠፋሽ ትቀጣ ህዝብ ስለሰደበሽ ማለት ነው። እኛ እሷን ብንናገርም በጨዋ ደንብ ነው። ህዝብን ነው የሰደብሽው። ህዝብ አንቺ አንድ ግለሰብ ነሽ፣ ብሔር ብሔረሰብን የሰደብሽው። እኛ ደግሞ ጨዋ ነን። ሺቲያችን ስር እኮ ቁምጣ አለ፣ ሺቲያችን ስር ፓንት አለ። ገልባ ስላላየች ይቅርታ አድርጊልኝና እንደዚህ የሚሰካው ዝም ብሎ ነው አይደለም፣ አይደለም። ሳቅስቀን ስንወጣም ታውቂያለሽ። እንደው እዚህ ላይ ያላችሁ የድሬዳዋ ህዝቦች እባካችሁ ከስድብ አትሳደቡ። እሷንም ቢሆን በጨዋ ደንብ ነገሯት። አሁን መንግስት ይዞታል። ጉቺ ላለችው ደግሞ እኔ አማራ ነኝ እኔ ምናምን ድሬዳዋ ውስጥ አማራ ነኝ ኦሮሞ ነኝ አይሰራም። ሁላችን ተከባብረን ሊኖርንበት ሀገር ነው።
ሀገር ቤት እንዲህ ነው መባሉ ዮኒ የሚባለውም እግዚአብሔር ልቦና ይስጥ ነው የምንለው። አገር ላይ ቢሆን ይሄን ያህል አፋከፍትን እና አንተም ልቦና ይስጥ ነው የምንለው። አንሳደብም፣ ለባለጌ መልስ የለንም። ፍሪ ለምትባለው እሷ ሲጀመር ጤነኛም አትመስለኝም፣ ይቅርታ አድርጉልኝ እና መንግስት ልጆቿን የቀማት ናት፣ ማሳደግ አትችልም ተብሎ። ስለዚህ እባካችሁ የድሬዳዋ ልጆች በጨዋ ደንብ መናገር መወያየት ካለብን ራሳችንን እናስከብር። ስድብ አትሳደቡ። ስድብ እኛንም አይገልጸንም፣ እኛንም አይወክለንም እና እንደዚህ መወያየቱ ደስ ይላል። ሌላን የእግዚአብሔር ያክብርሽ። ከዚህ በላይ ብለው ልናገረው የምፈልገውም ነገር የለም። እኛ ፍቅር ነው መገለጫችን። ቴንክ ዩ ቲጂዬ፣ ቴንክ ዩ አባ። አይ ያላወራችሁ እንዳልል በጣም ነው እዚህ ያላችሁት። ማሴንጀሮችን ሳሪ ቅድም እንትና ጥያቄ ጠይቃለሁ እያለች ነበረ። ማስተዋል ወይ ምስላለች። ለእናንተ እድል ልስጣችሁ ወደ ቲክቶኮች እንደገና ከመመለሴ በፊት አላችሁ ሳሪ